ያጣፋጭ ልጅነት ዘልቆ ያልዘለቀ መድኃኒዓለም ሳናውቀው ጀምሮ ሳናውቀው የሕይወቴ ጣዕም ከፍታ ያን የሕይወት ቅምሻ የሕይወት ጨረፍታ በደረጃው መውጣት ወደ ኳስ ሜዳ ጊዜ ያኔ ላይ ሆኜ የዛሬን ያጣፋጭ ልጅነት ዘልቆ ያልዘለቀው ሳናውቀው ጀምሮ ሳናውቀው ያለቀ ያን የሕይወት ቅምሻ የሕይወት ጨረፍታ አስረክቦት ሄደ ጊዜ ለትዝታ የትዝታ መንገድ ይለያል ከሌላ የምስትም እንትን እያለ ተማሪም ምንም አይነት ውድድር አይሰጥም ነበርና ከትምህርት ቤቱ ከና አቶ ባርኬ ጋር ተነጋግረን ያለፈው ዓመት ተፈቅዶልን ጀምረናል። ጤና ቡድን ማለት ነው። ጤና ቡድኑ እስካሁን 2,500,000 ብር አውጥቷል። እኛ የቻልነውን ሄደናል። እነዚህ ሳሮች የኢትዮጵያ ሳሮች ናቸው። አንድ ከሻሸመኔ እናስመጣለን፣ ከዚህም እያስመጣን እየሰራን ያለ ነው። እኛ እዚህ ጋር ደርሰናል። እዚህ እንደምትመለከቱ እዛ ውስጥ ነበሩ በኋላ በፕሮጀክት የምናያቸው ነገሮች እነሱ ተጠቅመዋል። ዋናው ችግሩ እንደዛ አይነት ፍልተኛ ከዛ የሚመጣ ድሬኔጅ ፎች ናቸው። እንደዚህ ሜዳው ላይ የመጣ እንትን አንድ ድሬኔጅ ያስፈልገዋል። ሁለተኛ ዙሪያው ሜዳው ከተሰራ በኋላ መታጠር መቻል አለ። ምክንያቱም ተማሪዎች ይመላለሱበታል። ዋናው ችግሩ እሱ ነው እና ይህን ያህል ቢያንስ ሳር ካሁን ወዲያ 2,500,000 ብር አካባቢ ይፈልጋል። ወደ 70 ቢያጁ ይፈልጋል። ስለዚህ ያን ያህል ወጪ ወጥቶበት እንደ በፊቱ መመላለስ ስለማይኖር ታጥሮ ተማሪዎች እንዲጠቀሙበት ሁሉም እንዲጠቀሙበት ውድድርም እንዲካሄድበት ሰው ተቀጥሮ በደንብ የሚከታተለው እንደሱ አይነት መኖር አለበት። እንኳን ደህና መጣችሁልን። እኛ አቅማችንን እዚህ ደርሰናል። ያጣፋጭ ልጅነት ዘልቆ ያልዘለቀው ሳናውቀው ጀምሮ ሳናውቀው ያለቀ ያን የሕይወት በሙሉ ኢንጂነሮች፣ ዶክተሮች፣ ፕሮፌሰሮች በሙሉ እንኳን ኢንተር ሂር ዘ ታይምለስ ፎሎሺፕ ኦፍ ሂውመን ማይንድ ከሚለው ወይም ደግሞ በአማርኛ ከማይሞተው የሰው ልጅ ማደጊያ ስፍራ ግቡ ከሚለው ታሪካዊ ትምህርት ቤታችሁ በሰላም መጣችሁ። እንኳን አደረሳችሁ። ሁላችንም ሌላውን የሚሰጠው ለየት ያለ ሰርተፍኬት ነው። እቺ የአሁኗ የምንሰጣት ሰርተፍኬት ሁላችንንም የቀሰቀሰን ስለ ትምህርት ቤታችን ስናስብ ትዝታ የሆነን የእሱ ሙዚቃ ተመርኩዘው ሌላ ትምህርት ቤቶችም ትምህርት ቤታቸውን እንዲያስቡ መንገድ የከፈተ በግሉ በራሱ ተነሳሽነት የዚህ ትምህርት ቤት ተማሪ መሆኑን እርግጠኞች ባንሆንም ግን ትምህርት ቤታችንን በጣም አመስግኖልናል። እንድንበረታታ አድርጎናል። አግኝተነዋል። ዛሬ ለስራ ምክንያት መገኘት ስላልቻለ ነው። ነገር ግን እሱን በትምህርት ቤታችን ስም የክብር አምባሳደር አድርገን ነው የምንሾመው። አርቲስት ወንድሙ ጅራ ያን የሕይወት ቅምሻ የሕይወት አዝኖልናል፣ ቀስቅሶልናል። ስለዚህ እጅግ አድርገን እናመሰግናለን። ተወካይ አለ ማለት ነው። በተወካይ ለብርኩስ ሚዲያ ቤተሰብ የሆነ የክብር አምባሳደርነት ማዕረግን የሰጠነው አርቲስት ወንድሙ ጅራ ጀምሮታል። መድኃኒዓለምን እያመሰገነ ነው። ትዝታችንን እያስታወሰን ነው። በሚሄድባቸው ማንኛውም ቦታ ስለ መድኃኒዓለም ትምህርት ቤት እየተናገረ የጀመርነው የልማት ስራ እንዲፋጠንልን ስፖንሰር እንዲፈልግልን ወደፊት ደግሞ ብዙ የሚሰራቸው ስራዎች ስላሉ እዛ ላይ አምባሳደር አድርገን ሰጥተዋል። በጣም እናመሰግናለን። የሕይወቴ ጣዕም ከፍታ ናፈቅ እዩ
ስለዚህ ትምህርት ቤት ያስላለ ሲበረታ ናፍቆት አጉል ያስመኘኛል ከህልሜ በስነ ምግባር እየቀረጸች እያወጣች ያለች የምትገኝ ወደፊት የምትቀጥል ሆኖም በትምህርት ቤታችን የሚገኙ የመማር ማስተማሪያ እቃዎች የዘመኑና ቴክኖሎጂን ያዋጁ ባለመሆናቸው እንደ ጥቂት ከልንኖራቸው እንችላለን። ሆኖም ለእናንተን የመሳሰሉ በርካታ ጀግኖች ያፈራሽ ትምህርት ቤት በጥቃቅን እቃዎች ምክንያት ያጣፋጭ ድህነት ሰጥቶ ያዘለቀ ሳናውቀው ጀምሮ ሳናውቀው ያለቀ ያን የህይወት ግምሻ የህይወት አሁንም ድረስ የልጅ ልጆቻችሁ እኛ ተማሪዎች እየተጠቀሙበት የትምህርት ቤት በ94 ዓመት ታሪክ ውስጥ በሀገር ሆነ በዓለም አቀፍ ደረጃ እጅግ አንቱታን ያተረፉ የማህበረሰብ ክፍሎች በስነ ምግባር እና በስራ ፍቅር ገንብተን ለውጤት ያበቃ ትምህርት ቤት ነው። በመሆኑ በዚህ ዕለት የተገኛችሁ ሁላችሁም ውድ እንግዳዎች ከዚህ የበለጠ የዓለም አቀፍ ላይ የፈጣሪ ተወዳዳሪ በቴክኖሎጂ ቀዳሚ እንዲሁም በሁሉም ቦታ ተመራጭ የሆነ ትውልድን ከዚህ ዘመን ጋር አንድ ላይ ያለው ትምህርት ቤታችን እንዲያፈራ የማድረግ ኃላፊነት አለባችሁ ሊል እወዳለሁ። I'm from the Czech Republic, Canada, and I came 1 week ago to visit your city, and wow, I am so impressed with ITS. I visit Kazanchy's, Piazza, and Toto, Atla Memorial. Wow, think about it. Your city is beautiful. It's an example for Africa. You should all be. ትምህርት ቤቱን በነበረበት ያገኛቸው ምንም የተለወጠ ነገር የለም። ባላባት ህንፃ ይኸው ፊት ለፊታችን ላይ ያለ ሳይቤሪያ ያለ ሁሉም ምንም የመታደስ ኤሌክሽን ባለ ጭቃ ክፍል የሚባሉት አሉ። 12ኛ 11ኛ የምንላቸው አሉ። ሽንት ቤቱ እንደ ድሮ ነው። በእኛ ጊዜ ተቆጣጣሪ ነበር። ሩጭ ታቆስታላችሁ። ነብዩ ቤት ተቆጣጣሪ ነበር። ታስታውስታላችሁ ነብዩ የተገረመ በተለያዩ ድርጅቶችም የቦርድ አባልና ሊቀመንበር ሆኜ አገልግያለሁ። ከዚህ በተጨማሪ ከቅድመ ትውልድ እስከ ዛሬ ድረስ ያለውን የቤተሰቡ ቅድመ ሁኔታና የስራውን ዝርዝር በጥረት የተገኘ የቤተሰብ ስኬታማነት በሚል ርዕስ በተዘጋጀውና ለዚህ ዝነኛና ታሪካዊ ትምህርት ቤት እንዲሁም ለእናንተ ለቀድሞ ተማሪዎች ማህበር ባበረከትኩት ልዩ መጽሐፍ ውስጥ ስለሚገኝ አንብቡት፣ አስነብቡት። ትናንትና መጥተው በቦታው ላይ የሄዱት በራሳቸው ታሪክ የተጻፈ በተለይ ደግሞ ለሰው ለወጣት ልጆች ኢንስፓየር ያደርጋሉ ብለው መጽሐፍ የጻፉት ነገር ግን ከዛ መጽሐፍ የሚገኘው ገቢ በሙሉ ለትምህርት ቤቱ ለሚሰሩት አገልግሎት እንዲውልልኝ ለሜዳው ለተለያዩ የልማት ስራ ላይ ዋለልኝ ብለው መቶ መጽሐፍ አበርክተውልናል። በጣም እናመሰግናለን። ዛሬ ይህንን ፕሮግራም መምጣት አለብኝ ብላችሁ የመጣችሁ የተወደዳችሁ የቀድሞ የመድኃኔዓለም ትምህርት ቤት ተማሪዎች ሌላውን ፕሮቶኮል እንደተጠበቀ ሆኖ ዛሬ እግዚአብሔር ዕድሜ ሰጥተው በዚህ ቀን እኔ እዚህ ግቢ ከ30 ዓመት ቀድሞ 24 ዓመት ብለዋል። እኔ ደግሞ ኦልሞስት ከረገጡ 30 ዓመት በላይ ነው። እግዚአብሔር ዕድሜ ሰጥተው በዚህ ሁኔታ እንድንገናኝ እግዚአብሔር ስለረዳን እያመሰገንኩ እንኳን ደስ አላችሁ ማለት ነው። ትምህርት ስንገነባ ሆሊስቲካሊ የምንገነባው መጸዳጃ፣ የመማሪያ ክፍሎች፣ የመመገቢያ የተማሪዎች መመገቢያ፣ የአስተማሪዎች ካፌ፣ አድሚኒንግ፣ የመጫወቻ ስፍራዎች፣ ሰርኩሌሽን ኤሪያ በደንብ ባካተተ መልኩ ደረጃውን የጠበቀ ትምህርት ቤት ለመገንባት ጥናት ያንን ጥናት ደግሞ ለማድረግ እኔ የሚመራው ኮንስትራክሽን ቢሮ በባለሙያ የተደራጀ ስለሆነ የዲዛይንና ሙስና ዘርፍ ይባላል። ከዛ ባለሙያዎች ልከን